እንዴ ከከብት ነው እንዴ ተፈጠርነው? ኢትዮጵያውያን የሰጧቸውን ያስቀጥላሉ እንጂ ፈርዘር አያስቡም። ዘር ያዕቆብ ግን ፈርዘር ያስባል። ምን አይነት ኋላ መቅረት ነው አይደል? እርሻውም ላይ ትምህርቱም ላይ ፖለቲካውም ላይ ሌላውም ነገር ላይ ከነችግሩ አብሮ መኖር። እርሻውም ላይ ትምህርቱም ላይ ፖለቲካውም ላይ ሌላውም ነገር ላይ ከነችግሩ አብሮ መኖር። እምንባክንበት ነገር በዛ አይደል? ልክ እንደ ውሻ ሆነናል። የሚበላ ነገር በመፈለግ እንደዚህ እየተልከሰከሰን ነው አሁን አይደል? ከዚህ በላይ ወዴት እንውረድ? ማንቂያ አያስፈልገንም? ደምሴ ጽጌ ያለው እስካሁን ልጄ ሆይ እያልን ሞከርን፣ አልተለወጠም አይደል? ዱላ ወይም አለንጋ ወይም መግረፊያ ይዞ የሚመጣ ነብይ ደግሞ ያስፈልጋል። እሱ ነብይ ይሄ ነው አለ። አሪፍ ጥሩ ገለጻ ነው። እና ምናልባት ለለውጥ ትንሽ የሚያግዝ ነገር ይኖራል ወይም ከተለወጡ በኋላ ይሄ መጽሐፍ ምክንያት ይሆናል በሚል ነው በዚህ ዘመን ውስጥ ያወጣሁት። ይኸውላችሁ አሁን እኔ ለዚህ መጽሐፍ እንደ ኤዲተር ብታዩኝ አሪፍ ነው። ከዛሬ 20 ዓመት በፊት ነው የጻፍኩት ብዬ የለም። ያ የመረረው የዋናውን ካራክተር ኑሮ ሲኖር የነበረ ድሎቱን ምኑን ተቀንሱትና ግን እንደዛ ልክ የዛሬ 20 ዓመት እንዴት ሆነ መሰላችሁ? ጋዜጠኛ ሆኜ ወደ ባሌ ጎባ ሄድኩኝ። ባሌ ጎባ ሄድኩና ልክ እንዳወረዱኝ ጨለማ ነው። አልጋ እንደምንም ተገኘ። አልጋ ከያዝኩ በኋላ ወጣሁ። ዝናቡ እየዘነበ ነው እና ቁጭ ብዬ ጋሪዎች ባጠገቤ ያልፋሉ እና ለጋሪ ነጂው አጠገቡ ያለችው ናት ጃንጥላ የምትይዘው። ለሱም ለሷም ምን አይነት ኋላ መቅረት ነው አይደል? አትሊስት እንዴት ጠለላ አንሰራም? ጋሪውን ሰርተው ሰጡን። አትሊስት እንዴት ነው ጠለላ ማንሰራው አይደል? እንዴት ሁሉ ነገር ባለበት እንዲቀጥል ማስቻል ችለናል እኮ። መጀመሪያ ፈረንጅ የሰጠንን ጋሪ አይደለም እኮ አይደል እየነዳን ያለ ነው። ተክተን ራሳችን ጋሪ መስራት ችለናል። ግን እንዴት አናስብም? ፈርዘር የሰራው ሰውዬ እኮ መኪና አድርጎታል ያን ጋሪ አይደል? እንዴት ነው ማሰብ የሚያቅተን? እምነቱ ልክ እንደዚህ ያለ ጠለላ ከሰጡን ያለ ጠለላ ይቀጥላል አይደል? ሌሎች ትምህርቱም ልክ እንደዛ ያለ ጠለላ ይሰጠናል፣ ያለ ጠለላ ይቀጥላል። አትሊስት መጨመር ትንሽ ቦዔዝ የሚባል ለመጽሐፍ ቅዱስ ላይ ታውቁት እንደሆነ ከሙሴ በፊት ነው የነበረውና ዝም ብሎ የሚዘራውን ዘር ይለቅሙበታል። ገበሬ ነው እሱ አይደል? የማዓት ጊዜ ቁራዎች ይመጡና ዘሩን ይለቅሙበታል፣ ያለ ዘር ይቀራል። መጨረሻ ላይ ምን አሰበ? ልክ ማረሻው ላይ እየተሽከረከረ ዘሩን ወደ ውስጥ ቀብሮ አፈር የሚያለብስ ነገር ፈጠረ ይላል መጽሐፍ ቅዱስ ውስጥ። ከዛሬ 3000 ዓመት በፊት 3500 4000 ዓመት አይደል? እኛ ሁል ጊዜ እንዴት ነው ያ ረጅሙ ሰውዬ እኮ ማረስ አቃተው አይደል? ለረጅም እንኳን የሚሆን የለም። ሁል ጊዜ ሚዲየም የሆነ ማረሻ ነው መንፈጥረው። ረጅሙ ተቸገረ። ሌላ ቴክኖሎጂ የሚያውቁ ሰዎች ናቸው መጥተው ማረሻውን እጀታውን መቀጠል ወይ ምናምን ነው እኮ አይደል? ያ ረጅሙ ገበሬ ማረስ አቃተው። እንዴት ነው ሁሌ እዚህ ውስጥ እንዴ ከከብት ነው እንዴ ተፈጠርነው? ከብት እኮ ነው አጠገቡ ያገኘውን እያጨደ እየበላ የሚኖረው አይደል? ያለ ለውጥ ሳይዘራ ዝናብ ከዘነበ ብቻ። ይሄ ለሰው ልጅ ስድብ እኮ ነው አይደል? ቁጭ ብዬ 25 ገጽ ጻፍኩ እዛ ባሌ ጎባ። የዛሬ ስንት ዓመት እንደሆነ አላቅም፣ 93 ዓመተ ምህረት ነው። ያ ነው እያደገ 1 ዓመት አይሞላውም ይሄ መጽሐፍ ሲያልቅ ማለት ነው። እንደገና ኤዲተሩ ከ20 ዓመት በኋላ እስኪያገኘው ድረስ እና ሁል ጊዜ መጠየቅ መቻል አለብን። ከስንት ዓመት በኋላ ከ40 ዓመቴ በኋላ ትምህርት ቤት ስገባ እኔን ዶሮ እየሳለ እንቁላል እንዲህ ነው የምትታቀፍ የሚል መምህር አጋጠመኝ። አትሊስት እንደው እድሜ አያስተምረኝም እንዴ? ዶሮዋን አላያትም እንዴ? ስለ ጋዜጠኝነት ሲያስተምር
አንድ ጋዜጠኛ ይልና ዶሮ ስሎ እንቁላል ከስር እና ሁልጊዜም ያለንበትን ቦታ ሙጥኝ ማለታችን ያለውን ነገር ባለበት መንገድ ለማስቀጠል መሞከራችን ለኛ ስድብ ነበር፣ ስድብ ነው። እና ያ እንዲቆጨን ያደርጋል። ጣሊያኖች ዘርዓ ያዕቆብ ዘፍልሱፍን መጀመሪያ ኢትዮጵያዊ አይደለም ብለው የወሰኑት ለምንድን ነው? ኢትዮጵያውያን የሰጧቸውን ያስቀጥላሉ እንጂ ፈርዘር አያስቡም። ዘርዓ ያዕቆብ ግን ፈርዘር ያስባል፣ ድምዳሜ ላይ ይደርሳል፣ እምነትን ይፈትሻል። እምነትን መፈተሽ የኢትዮጵያውያን ችግር አይደለም፣ የተሰጣቸውን ይዘው ማስቀጠል ነው አሉን። ይሄ ስም ነው እኮ አይደል? አብሮን የሚቀጥል ስድብ አይደል እንዴ? ትልቅ ስድብ ነው። ለምን አመረምርም? እጃችን ላይ ያለውን በቅኔ ብቻ በሁለት አረፍተ ነገር ተናግረን ለምን እናልፋለን? አንመረምርም እንዴ? ከወላጅ የተቀበልነውን እግዚአብሔር እንዳለ ማስቀጠል ነው የኛ ጉዳይ፣ መልካችን እስኪመስል ድረስ። ይሄ ነው ከዛሬ ጀምሮ ልንቆጭ ይገባል። እምነትን ካልመረመርን፣ ህይወታችንን ካልመረመርን፣ ቱቦ እንኳን ተቆፍሮ ማስተካከል ካልቻልን መፍትሄ የሚያፈላልግ ነገር ጭንቅላታችን ላይ የለም። ያሳዝናል በጣም። ከነችግሩ ሁልጊዜ መኖር ነው። እርሻውም ላይ፣ ትምህርቱም ላይ፣ ፖለቲካውም ላይ፣ ሌላውም ነገር ላይ ከነችግሩ አብሮ መኖር። ይሄ ዝርያችን ሆነ። እናሳዝናለን። ግን መጥፊያችን ደርሷል። አሁን እየበላን አንኖርም። ማንም ሰው አያበላንም። የኛ ይሄ ጠፍ መሬት እያለ የዝም ብሎ በመራባት ላይ የተመሰረቱ ዜጎች የሚኖሩበት መሬት እያለ ወደ ማርስ ሄደው አይኖሩም። አትጠራጠሩ፣ ያጠፉናል። አሜሪካ ውስጥ የተካሄደው ነገር እኛ ላይ ይካሄዳል። ደቡብ አሜሪካ ውስጥ የተካሄደው ነገር እኛ ላይ ይካሄዳል። መጥፊያችን ደርሷል። ማሰብ ባለመቻላችን ብቻ እንዴት አናስብም? አንድ የታክሲ ሾፌር የነገረኝን ልንገራችሁ። ሙስሊም ነው። እየሄድን እጠይቀዋለሁ ስለ ሙስሊም። ስገተግተው በኋላ ከንጹህ ልቦና እንደሆነ ገባው እና ነብያችን ምን ይላሉ መሰለህ አለኝ። ድንጋይ ከሆንክ ተገንባ፣ ዛፍ ከሆንክ ፍሬ ስጥ፣ ሰው ከሆንክ አስብ ይላሉ አለ። አያችሁ፣ መገንባት የሚገባው ድንጋይ እየመራን ስላለ ነው። አሁን በቃ የመሪነት ያሰበ እየመሰለው ሊሆን ይችላል፣ አላቅም። መጥፊያችን ግን እንደደረሰ ይገባናል። ከ20 ዓመት በፊት ያ ወጣቱ ደራሲ ያለው ነገር አሁን እየደረሰ ነው። መከራ ነው። ግን ስብከት መሰለ። ይቅርታ።